እንደገና ትንሽ ጊዜ ዝም ብሎ ሲያሰላስል ከቆየ በኋላ አንዷን ሚስቱትን በጣም የሚወዷትን ሚስቱትን በሌላ ወንድ ቢጠረጥሯት ማለቴ ሌላ ሰው ብትወድ ወይም ብትከዳውት ምን ያደርጋሉ? ያ አላህ ምን ቸገረኝ እኔ ታዲያ ሌላ 3 ሚስቶች ይቀሩኛል እነሱ ጋር ሄዳለሁ አሉ ሐጂ ኮርሜ እየሳቁ። እሺ አንድ ሚስት ብቻ ብትኖሩትና እሷንም በሌላ ወንድ ቢጠረጥሯትስ ምን ያደርጋሉ? ወላሂ ምንም አላደርግም ቤቱን ጥዬ እወጣለሁ። አንድ ሴት ሸይጣን ነው፣ ሸይጣን መሸሽ ነው። አንድ ሰው ሞኝ ነው፣ ሚስቱን ይገድላል፣ ራሱን ይገድላል። ሞኝነት ነው፣ ሴት ሞልቷል አሉ ሐጂ ኮርሜ ፍርጥም ብለው። ብስራት ምንም አልመለሰላቸውም። ሱቋን ትቶ ወጣና የመንገዱን ጠርዝ ተከትሎ ወደ ጎባ መስመር ተጓዘ። ማካፋት ጀምሮ ነበር። አዛለች የምታስተምርበት ትምህርት ቤት በክረምቱ ምክንያት ተዘግቷል። ማለዳ ብልጭ ብላ የታየችው ፀሐይ ተመልሳ ከጉሙ ጉያ ስለገባች ብዙም ሳይቆይ ማካፋት ጀመረ። የቤቱ ቆርቆሮ ካፊያውን ተቀብሎ ሲያስተጋባ እንቅልፍ የሚል ስሜት ይፈጥራል። አዛለች የተበታተነውን ጸጉሯን በሻሽ ሸባ አደረገችና የተረበሸው ሐሳቧ ሳይረጋጋ ከጋዝ ምድጃው ላይ የሻይ ጀበናውን ጥዳ ቢንያምን አቀፈችና አልጋው ላይ ጋደማለች። ካፊያው እየበረታ ሄደ። ልክ የዛሬ ዓመት አካባቢ እንደዚሁ እንደ ዛሬው ሲያካፋ ነበር። ወይዘሮ አማከለች የከሳውን ሰውነታቸውን እየጎተቱ ከቤቷ መጥተው የተመስገንን መልእክት የነገሯት። አዛለች በሐሳቧ ወደ ኋላ ተጓዘች። አዛሉ ያ ልጅ አስቸግሮኝ ሊሞት ነው። ምን አለበት እሺ ብትይውና ብታሳርፊኝ ይሏታል ወይዘሮ አማከለች በሚለማመጡት አይኖቻቸው የተመለከቷት። ወዶሽ ሊሞት ነው። ያ ቆንጆ ልጅ ወዳጅ ብዙ ነውቴ። በእኛ ጊዜ አየሽው እንደሆነ ወንዱን ስናራቁተው ወንድ ያተታኮሰላት ሴት ምን ሴት ነች? የእኛ ጊዜ ወንድ እንዲህ እንዳሁን ወንድ አይደለም። ከወደደ ይሞታል እንጂ ልቡ የፈቀዳትን ሲያገኝ አይተው ይሏትና እግረ መንገዳቸውን የኮረዳነት ገድላቸውን ያጫውቷታል። አዛለች መልኳን ቅጭም ታደርግና ማማ ማከለች እኔ እንደዚህ ያለ ነገር አልፈልግም። እኔ እንደምታውቁት ባል አለኝ። ብስራት አዲስ አበባ ሄደ እንደሆነ የተፋታን መሰሉት እንዴ? እሶስ ትልቅ ሰው አይደለም? እንዴት እንዲህ ያለ ምክር ይመክሩኛል? አሁን እኔ ልጆት በሆን እንዲህ ያለ ምክር ይመክሩኝ ነበር ትላለች። መክራት ለምን አልመክራትም? እንከታ አድርጌ ነው የምመክራት። ሴት ልጅ የወደዳትን ብትወድ ነውሩ ምኑ ላይ ነው? አይ ልጄ ነገርኩሽ እኮ አንዱን በአንዱ ላይ ስንደርበው ጥይት ስናታኩሰው ነበር የምናድረው አልኩሽ። ነውር መሸርሞጥ ነው። መፈቀር እኮ መታደር ነው። ሁሉም ያገኘው ልጅነት ይዞሽ ነው ምን ታደርጊ አሉ ወይዘሮ አማከለች እየተቆናጠሩ። እኔ ማማ ማከለች ምን ማለቶት ነው? ለመሆኑ ብስራት ምን ይለኛል? እሱ ባያየኝ እኮ አምላኩ ያየኛል። እኔ አልፈልግም አለች አዛለች የቁጣ ሞገድ በሰውነቷ እየተሰራጨ። አይ ባለቴ እሷ አዲስ አበባ አንቺ ባሌ ይህኔ ድፍን የአዲስ አበባን ሴት አሰልፎ ይነዳልሻል። የአዲስ አበባን ሴት የቀመሰ ወንድ አርፎ ይቀመጣል ብለሽ ነው? ካዛንቺስ የሚሉትን ቦሮ ማለቂያ የሚሉትን ጣሊያን ሰፈርን የረገጠ ወንድ ባል ይሆናል ብዬን ያፌን አላበላሽም። ደግሞ ብስራት የሆነ እንደሆነ የመጀመሪያ ሚስቱ አይደለሽ ወይ የልጃገረድ ባልሽ አይደል ወይ አልቆረባችሁ። ይህኔ 2-3 ቦታ ዲቃላውን አስቀምጦልሻል። የወንዶች ጉድ የሚወጣው ሲሞቱ ብቻ ነው። የልጅ አባት ነው እያለች አዳሜ ዲቃላዋን እየጎተተች የምትመጣው ያኔ ነው ሀብት ለመውረስ። ብስራትን አሁን ጥሩ ወንድ ነው ልትይ ነው? አንቺን እዚህ አጋድሞ አልነበረም እንዴ ድፍን የሮቤን ጋለሞታ ሲያሰሰ የሚውለው? ባክሽን ወንድ አትመኝ። ወንድማ ምን ቀብሮ ነው? ተውኝ ማማ ማከለች ማኮትን እምቢ ብላለች በሉት። እንዲህ ያለ ነገር ሁለተኛ ቢጠይቁኝ ፖሊስ ጣቢያ ሄጄ አመለክታለሁ በሉት አለች አዛለች ቀዩ መልኳ ጉበት እየመሰለ። እኔ ምን ቸገረኝ?
ለሚያገባኝ ገብቼ እኮ ነው የምዘባርቀው። አንቺም ቢዘጋብሽ ነው አትበይ ቢልሽ በይ፣ እኔ ምን ቸገረኝ? ይህንን ወረቀት ስጡልኝ ብሎ ሰጥቶኛልና ያውልሽ ተቀበይ አሉና ወይዘሮ አማከለች እጃቸውን ወደ ደረታቸው ሰደው 2 ቦታ የታጠፈውን ፖስታ አውጥተው ጠረጴዛው ላይ አስቀመጡና ወጡ። ያን ዕለት ማታ አዛለች ብቻዋን ቁጭ ብላ ፖስታውን ከፈተችው። አዛልዬ፣ እኔ ዛሬ በዚች ደብዳቤ አይደለም የምተዋወቅሽ። አንቺን አላውቅም እንጂ እኔ ገና ሮቤ ስትመጪ ከአውቶቡስ ስትወርጂ ታስታውሽ እንደሆነ ሊመሻ አካባቢ አይቼሽ ነው የወደድኩሽ። ታስታውሽ እንደሆነ አልቤርጎ ስትጠይቂ እኔ ነበርኩ ወስጄ አልጋ ያስያዝኩሽ። ያን ዕለት ላደርገው እችል ነበር፣ ግን አክብሬሽ ተውኩሽ እና ከብስራት በፊት እኔ የማውቅሽ ማለቴ ነው። አግቢኝ አልልም፣ ውደጅኝ አልልም። አንድ ቀን ብቻ እንገናኝ። የላኩልሽ ገንዘብ ደግሞ መደለያ እንዳይመስልሽ። እውነተኛ ስሜት በዋጋ አይተመንም። እኔ ከአንቺ ሳልሻል አልቀርም በማለት ይረዳሻል ብዬ ላኩልሽ ነው። ስጦታ እንዳልክልሽ ምርጫሽን አላውቀውም። መልሱን በአስቸኳይ ላኪልኝ። የቅርብ ሩቅ ወዳጅሽ ተመስገን።